አብዛኛው ወጣቶች እንደዚህ አይነት ገቢ አገኘው ሲሉ ልትሰሙ ትችላላችሁ። ሰላም፣ እንኳን ወደ ናቲ ዲጂታል አካዳሚ በሰላም መጣችሁ። እኔ ናቲ ይባላል። በዚህ ቻናል ላይ የተለያዩ የዲጂታል ክህሎቶችን፣ የቪዲዮ ኤዲቲንግ ስኪልና እንዴት ኦንላይን ላይ ገንዘብ እንደምናገኝ አብረን የምንማማርበት ቻናል ነው። በዛሬ ቪዲዮ ስለ ዩቲዩብ ኦቶሜሽን ነው የምናወራው። ዩቲዩብ ኦቶሜሽን ብዙ ኮንተንት ክሬተሮች ሲሉ ልንሰማ እንችላለን። በዚህ ቪዲዮ በአጭር አገላለጽ የምናየው ይሆናል። ስሙ ሲጠራ ከባድ ሊመስል ይችላል፣ ግን ቀላል ነው። ስቴፕ ባይ ስቴፕ ከመጀመሪያ እስከ መጨረሻ ድረስ አሳያችኋለሁ። ከቪዲዮ መጨረሻ ላይ 3 ቲፖች አሉ ለጀማሪዎች። የሰራነውን ቪዲዮ ፖስት በምናደርግ ሰዓት 4000 ሰዓት ወይም 1000 ሰብስክራይበር ስናገኝ ዩቲዩብ እኛን ይከፍለናል ማለት ነው። ሁለተኛው ደግሞ በአጭር ቪዲዮ 500 ሰብስክራይበር ወይም 3 ሚሊዮን ቪው በ90 ቀን ስናገኝ ዩቲዩብ ይከፍለናል ማለት ነው። ቪዲዮ እንዴት እንፈጥራለን? በመጀመሪያ ቻትጂፒቲ ላይ በመግባት ስክሪፕት እንዲጽፍልን እናደርጋለን ማለት ነው። ስለምንፈልገው ስክሪፕት ለጊዜውን እኛ የፈለግነው ስለ መኪና ስለ ሱፐር ካር እንዲጽፍልን ስለሆነ ሄ ቻትጂፒቲ ሴንድ ሚ ስክሪፕት ፎር ሱፐር ካር እንለዋለን ማለት ነው። ከዛ በመቀጠል ስክሪፕት ይጽፍልናል እንደዚህ ሁክ እያለ፣ ሁክ ማለት የመጀመሪያው ነው። ከዛ ኢንትሮ እያለ ይገባል ማለት ነው። ይሄንኛ ኮፒ ለማድረግ ስለማይመቸን ምን እንለዋለን? ቻትጂፒቲን ኮፒ ፔስት ብለን በቀላሉ ኮፒ ፔስት ሲስተምን እንዲጠቀም እናደርገዋለን ማለት ነው። ከዛ እንደዚህ አድርጎ ይልክልናል ለኮፒ ፔስት እንዲመች አድርጎ። ከዛኛ በመቀጠል ሁሉንም ኮፒ እናደርገዋለን ማለት ነው። እንደዚህ አድርገን ኮፒ ካረግን በኋላ ክሮም ላይ ወይም ሳፋሪ ላይ በመሄድ ቲቴስ ሜከር ብለን ሰርች እናደርጋለን ማለት ነው። ቲቴስ ሜከር የጻፍነውን ስክሪፕት ወደ ቮይስ የሚቀይርልን ዌብሳይት ነው ማለት ነው። ከዛ በመቀጠል እዚህ ጋር የተለያዩ ፊቸሮች አሉ ማለት ነው። አሁን እዚህ ጋር ኮፒ ያደረግነውን ፔስት እናደርጋለን ማለት ነው። ከዛ እንደምታዩት እዚህ ጋር እንዳለ ኮፒ ያደረግነውን ፔስት አድርጎታል። ከዛ በመቀጠል የድምጽ አማራጮች አሉ። እዚህ ጋር ከ1 እስከ 100 በላይ እንደዛ የሚሆን የድምጽ አማራጭ አለው። ከዛኛ አብዛኛው ጊዜ የምንጠቀመው 9 ቁጥር ላይ ያለውን ነው። ቦታው ላይ ሊቀያየር ስለሚችል ቼክ አድርጉት። ከዛ እዚህ ጋር ከስር የጻፈልንን ቁጥር ጽፈን ኮንቨርት ቱ ስፒች እንለዋለን ማለት ነው። ከዛ እዚህ ጋር ክሊክ ቱ ቬሪፋይ እናደርገዋለን። ከዛ በኋላ እዚህ ጋር ይቀይርልናል ማለት ነው የጻፍነውን ስክሪፕት ወደ ቮይስ። ከዛ እንደዚህ አድርጎ ሲጨርስ እናዳምጠዋለን። ከዛ በኋላ ዳውንሎድ እናደርገዋለን ማለት ነው። ከዛ በመቀጠል ወደ ቻትጂፒቲ እንሄዳለን። ቻትጂፒቲ የምንሄድበት ምክንያት ስለምን አይነት ሱፐር ካር ነው ስክሪፕት የሰጠ የሚለውን ነገር ቼክ እናደርግና እዚህ ጋር ስለ ላምበርጊኒ ነው የሚለው። ከዛ ላምበርጊኒ የሚለውን ኮፒ አድርገን ቲክቶክ ላይ ወስደን ፔስት እናደርገዋለን ማለት ነው። ከዛ የተለያዩ ቪዲዮዎች ይመጡልናል ስለ ተጻፈልን ስክሪፕት። ከዛ ቪዲዮን ኮፒ ሊንክ እናደርገዋለን ማለት ነው። ከዛ ኮፒ ሊንክ ካደረግነው በኋላ ቪዲዮን ወደ ቴሌግራም በመሄድ ቲክቶክ ዳውንሎደር የሚለውን ቪዲዮ ማውረጃ እንጠቀማለን። ይሄን አፕሊኬሽን የምንጠቀምበት ምክንያት ያለምንም ቲክቶክ ዋተር ማርከር ይወርድልናል ማለት ነው። ቲክቶክ እኛ እንደቀረጽነው አድርጎ ያመጣልናል። ምክንያቱም ዩቲዩብ ላይ በምንለቅ ጊዜ ሞኔታይዜሽን ላይ ያስቸግራል። ከዛ እንደዚህ ንጹህ ቪዲዮ ያመጣልናል ማለት ነው። እና እንደዚህ በማድረግ ድጋሚ ወደ ቲክቶክ እየሄድን የተለያዩ ቪዲዮዎችን እያየን ይሄን ለምሳሌውን ሼር አድርገን ኮፒ ሊንክ በማድረግ ከዛ በኋላ መተን እዚህ ጋር ፔስት በማድረግ ቪዲዮን እንዲልክል እናደርጋለን ማለት ነው። ከዛ በመቀጠል እንደዚህ እያደረግን ኤዲት ለምናደርገው ቪዲዮ 4ም 5ም አይነት ቪዲዮ እያመጣን እንደዚህ እናደርጋለን ማለት ነው። ከዛውንም እንደዚህ እስኪወርድ ጠብቀን ሴቭ ቱ ጋለሪ እንለዋለን። የተለያዩ ቪዲዮዎችን ካወረድኩ በኋላ ይበቃል ብዬ ስላሰብኩ ይሄ መጨረሻ ቪዲዮ ነው። ከዛ ወዴት እንሄዳለን? በመቀጠል ወደ ካፕከት እንሄዳለን ማለት ነው። ከሌ ከገባን በኋላ እንደዚህ አይነት እይታ ያሳየናል። ከዛ ኒው ቪዲዮ የሚለውን እንጫናለን። ከዛ በኋላ እዚህ ጋር ቪዲዮ ምረጥ ነው የሚለን። አሁን ያወረድናቸውን ሁሉንም ቪዲዮ እንመርጣለን ማለት ነው። ከዛ ሰሌክት እናደርጋለን። ከፈለጋችሁ በቅደም ተከተል ከፈለጋችሁ እንደፈለጋችሁት። ከዛ እዚህ ጋር በመቀጠል በተራ ያመጣልናል ማለት ነው። ከዛ እንደዚህ ካየነው በኋላ ምን እናደርጋለን ማለት ነው? ድምጹ ስለሚገባብን መጀመሪያ ሳውንዱን እናጠፋዋለን ማለት ነው። የሁሉንም ቪዲዮ ሳውንድ እናጠፋዋለን። ከዛ በመቀጠል ዳውንሎድ ያደረግነውን ድምጽ ወደ ካፕከት እናስገባለን ማለት ነው። ከዛ እንደዚህ ከሰማነው በኋላ በሌላ መንገድ ደግሞ ማስገባት ከፈለግን ከዛ የፋይል ምልክቷ ላይ በመንካት ከዛ ደግሞ ዲቫይስ ሚሊዮን በመጫን እንደዚህ ያወረድነውን ድምጾች ማግኘት እንችላለን ማለት ነው። ከዛ እዚህ ጋር ከቪዲዮ ጀርባ የሚገባ ባክግራውንድ ሙዚቃ እንመርጣለን ማለት ነው። ከዛ እዚህ ጋር ባክግራውንድ ሳውንድ ላይ የተለያዩ ሙዚቃዎች አሉ ማለት ነው። ከዛ እዚህ ጋር እኛ የፈለግነውን በመምረጥ እናስገባለን ማለት ነው። ከዛ የኛውን አስገብተናል። ከዛ በመቀጠል ድምጹን ቀነስ እናደርጋለን፣ ምክንያቱም ድምጹ እንዲሰማ ማለት ነው። ከዛ እንዳሰብነው ከሆነልን በኋላ ምን እናደርጋለን?
ከዛ በመቀጠል ካፕሽን እንነካና ጄነሬት እናደርገዋለን ማለት ነው። ከዛ እዚህ ጋር ቮይሱን እንዳለ በካፕሽን መልክ ያስቀምጥልናል ማለት ነው። ከዛ እንደዚህ አድርጎ ሲጨርስ ቼክ እናደርገዋለን። ከዛ እዚህ ጋር የካፕሽኑን አይነት እንመርጥለታለን ማለት ነው። ከዛ እኔ አብዛኛው ጊዜ የምጠቀማቸው እነዚህ ናቸው ፌቨሬት ላይ ያሉት። ከዛ ሳይዙን እንደፈለጋችሁ ትጨምሩልታላችሁ ማለት ነው። ከዛ ከለርም አለው ሞር ብዙ ጊዜ ቢጫ ከለር ሲሆን አይን የመሳብ ሁኔታ ስላለው አሪፍ ነው እሱ። ከዛ እንደዚህ ይመስላል ማለት ነው ቪዲዮአችን። ከስር የኛን መለያ እናስቀምጣለን ማለት ነው። ከዛ እዚህ ጋር ናቲ ኤዲት እንለዋለን። ምክንያቱም የኛን ቪዲዮ ሰው ወርዶ ድጋሚ እንዳይፖስተው፣ ቢፖስተውም ትክክለኛው ቪዲዮ የኛ መሆኑን የሚያመለክት ጽሁፍ እንጽፋለን ማለት ነው። ከዛ እዚህ ጋር የተለያዩ ፎንቶችን እንጠቀማለን ማለት ነው። ከዛ እዚህ ጋር በከለርም ያለ ከለርም ማድረግ እንችላለን። ሳይዝ መርጠን ከስር እናደርገዋለን ማለት ነው። ከዛ እስከ መጨረሻው እናደርገዋለን እስከ ቪዲዮ መጨረሻ። ይሄ የኛ መለያ ሆኖ ይቆያል ማለት ነው። ሁሌ ሰው ሰብስክራይብ አድርጎ የኛን ቪዲዮ ሳይ የኛ መሆኑን ይረዳል ማለት ነው። ከዛ ቪዲዮአችን እንደዚህ ይመስላል ማለት ነው። ከዛ እዚህ ጋር ቪዲዮአችንን ኤዲት አድርገን ጨርሰናል ማለት ነው። አሁን በመቀጠል ኤክስፖርት ነው የምናደርገው። ኤክስፖርት ስናደርግ እዚህ ጋር ከላይ ኤአይ አልትራ ኤችዲ ሚሊዮን እናጠፋዋለን ማለት ነው። ከዛ ሪዞሉሽን ሚሊዮን በ1080 ፒክሰል ነው የምናደርገው። ከዛ ፍሬም ሬት ሚሊዮን እንደኔ ታመሳስሉታላችሁ ሁሉንም። ከዛ በመቀጠል ኤክስፖርቲንግ ነው የምናደርገው። ከዛ ኤክስፖርት ካረግልን በኋላ መልሰን ቻትጂፒቲ ውስጥ በመግባት ሴንድ ሚ ታይትል ታግ ኤንድ ኮሜንት እንለዋለን ማለት ነው። ከዛ እንደዚህ አድርጎ ይልክልናል። ከዛ ከላይ ታይትሉን ኮፒ እናደርገዋለን ማለት ነው። ከዛ ዩቲዩብ ላይ በመሄድ ኤዲት ያደረግነውን ቪዲዮ ኔክስት በማለት ከላይ ታይትል እናደርግለታለን ማለት ነው፣ እንጽፍለታለን። ከዛ ኮፒ ያደረግነውን ፔስት በማለት እንደዚህ ካረግን በኋላ መልሰን ታጎቹንም እዚህ ጋር እንመርጣለን ማለት ነው። የጻፈልን ብዙ ታግ ስለሆነ እዚህ ጋኛ በራሳችን ታግ እናደርጋለን አመሳስለን። ከዛ እዚህ ጋር ሴት ቪዚቢሊቲ የሚለውን ፐብሊክ እናደርገዋለን ሁሉም ሰው እንዲያየው። ከዛ ፖስት እናደርገዋለን ማለት ነው። ከዛ እዚህ ጋር ቻትጂፒቲ ላይ መልሰን በመግባት ኮሜንት ላክልን ያልነውን ኮፒ እናደርጋለን ማለት ነው። ከዛ በመቀጠል ቪዲዮአችን ፖስት አድርጎ ጨርሷል። ቪዲዮአችን እይታውንና ሰብስክራይበሩን በዩቲዩብ ስቱዲዮ መከታተል እንችላለን ማለት ነው። ዩቲዩብ አውቶሜሽን ሲሰሩ በአብዛኛው ቋንቋ ማይገደበው ቢሆን ይመረጣል። ለምሳሌ እንደ ኳስ፣ እንደ አዝናኝ ቪዲዮ እና ደግሞ ከፓሽናችሁ ጋር ወይም ከስሜታችሁ ከፍላጎታችሁ ጋር የተገናኘ ቪዲዮ በምትሰሩ ሰዓት የእናንተ ዩቲዩብ አውቶሜሽን የመሳካት እድሉ በጥፍ እንደሚጨምር ማወቅ አለበት። እና ከምንም በላይ ደግሞ ፖስቲንግ ታይም ስኬጁል ማውጣት አለብን። ስንት ሰዓት ላይ ነው የምንፖስተው፣ ስንት ሰዓት ላይ ብንፖስት ነው እኛ ቪዲዮ ቫይራል የሚወጣው ወይም የሚታየው የሚለውን ነገር ማየት አለብን። መጨረሻ ላይ 3 ቲፖች አሉኝ ባልኩ መሰረት 3 የዩቲዩብ ኒች ያንሳል ብዬ ስላሰብ 15 የዩቲዩብ ኒች አይዲያ ወይም ርዕስ እዚህ ጋር አስቀምጬላችኋለሁ ማለት ነው። በፈለጋችሁት ርዕስ የምትፈልጉትን የዩቲዩብ ቪዲዮ መስራት ትችላላችሁ ማለት ነው። ቪዲዮ አስተምሮኛል ብላችሁ የምታስቡ ከሆነ ሰብስክራይብ ማድረግ አትርሱ። ለጓደኞቻችሁም ሼር በማድረግ ስለ ዩቲዩብ አውቶሜሽን ያላቸውን ግንዛቤ ጨምሩላቸው።